መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ ወላሂ ይሄን ሲታይ ነው። አንድ አምላክ ይሄ አለ አብ ይላል ወልድ ይላል መንፈስ ቅዱስ አለ። ሶስቱም አንድ እንደሚሆኑ እያነበብኩ ነው። ሶስቱን አንድ አደረጋቻቸው እናንተ ነገር ግን አንድ አይደለም። ላስረዳሽ ከአብና ከኢየሱስ ክርስቶስ ማን ይበልጣል? አብ ይበልጣል። እንዴት? አብ ወልድ መንፈስ ቅዱስ አንድ ናቸው። አብ ይበልጣል ብለሻል። አብ ይበልጣል አይበልጥም ከኢየሱስ ክርስቶስ? ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ያልኩ ነው። አልጠየቅኩም። ማን ይበልጣል? አሁን ማን እንደሚበልጥ ደግሞ ንገሪኝ። እኩል እንዳልሆነ አሁን በራስሽ አንደበት መልሰሻል። እውነቱን ታውቃላችሁ መልሳችሁታል። ግን እምነቷ ይሄን ነገር ስለማይፈቅድላት አይበልጥም ወደሚለው ልትመለስ ነው። ማን ይበልጣል ከሁለቱ? አይደለም አብ ወልድ መንፈስ ቅዱስ አንድ አምላክ ነው። ማን ከማን ይበልጣል? አንድ አምላክ እንዴት ከራሱ? በጣም ጥሩ። አሁን እንደሚበልጥ ማስረጃ ላሳይሽ። በጣም ጥሩ። እሺ እንዴት እንደሚበላለጥ ማስረጃ ላሳይሽ። ማን እንደሚበልጥ እንዴት ይበልጣል? አታሳየኝ። እኔ ያሳየሁትን አሳይሻለሁ። በደንብ አሳይሻለሁ። እንዴት አንድ አምላክ አንዴ ተረጋጊ፣ አዳምጪኝ። ቆይ ተረጋግስ በይ። እንዴት አንድ አምላክ ሌላውን ሊበልጥ ይችላል አለች። ወላሂ ንጹህ ግንዛቤ ማለት ይሄ ነው። ንጹህ ግንዛቤ ማለት ይሄ ነው። አምላክ አምላክን ሊበልጥ አይችልም አይደለ? ነገር ግን ይበላለጣሉ። በጣም በሚያሳዝን ሁኔታ እንደሚበላለጡ ከራሱ ከኢየሱስ ክርስቶስ አንደበት ልሰጥሽ ነው። አሁን ስጥሽ። አዎ ምክንያቱም ነብይ ሆኖ ነበር ኢየሱስ። እሱ ጋር ነው የሚበላለጡ። እስ በይ አይበላለጡም ብለሽናል። አሁን ደግሞ እንደሚበላለጡ ከክርስቶስ አንደበት ላመጣልሽ ነው። ስለዚህ ከራሱ ከኢየሱስ ክርስቶስ ላሳይሽ። እንደዛው እንደው ቀድም ያመጣሽው ጥቅስ ላይ እዛው ላይ ነው ላሳይሽ። እዛው የትም ቦታ ሳይሆን ያ ዮሐንስ 14 ነበር አለ ስታስነብብ እንደነበረው እዚህ ጋር አንብቤ። ይሄ ጥቅስ ምን ይላል? ራሄል አለሽ? ራሄል 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 ሜትሽ ናሾ። እሺ ይሰማኛል። አንብቤ ቃሉ እኔም እሄዳለሁ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወደኝ ቢሆን ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ይበላችሁ። እሄዳለሁ የሚለው እዚህ ላይ ስጋ ነኝ። ይኸውልህ እሄዳለሁ የሚለው እዚህ ጋር ምራት ልክ ነኝ እኮ። እሄዳለሁ የሚለው ወዴት ነው? ማን ይበልጣል? እሄዳለሁ የሚለው ወዴት ነው? መልስልኝ። ማን ይበልጣል? እሄዳለሁ የሚለው ወዴት ነው? መልስልኝ መጀመሪያ። ማን ይበልጣል? ያወጣኸው ራስህ ነህ። እሱን ከተረዳኸው ወዴት ነው የሚሄደው ነው ችግር። ወደ እሱ እንመጣለን። እሄዳለሁ ያለው አትደረቢ፣ ቀስ በይ። እኔ ሀሳብ ተነስቶ ማይበላለጡም እንዴት አንዱ አምላክ ሌላውን ይበልጣል ብለሽ አይደለ? በጣም ጥሩ ሀሳብ ነው። የሆነ ግንዛቤ ነው አልኩኝና እንዴት ይበላለጣሉ የሚለውን እኔ በማስረጃ ሳይሆን